ሚኬል አርቴታም እንደተናገሩት ከ20ኛው ደቂቃ በኋላ ነው ሚኬል አርቴታ ከ20ኛው ደቂቃ በኋላ አምሮዬ ሲያስብ የነበረው ሲቲ ግራውንድን ነው ከኖቲንግሃም ፎረስት ጋር ስለምናደርገው ጨዋታ ነው። ይህንን ጨዋታ እንደጨረስነው ገብቶ የነበረ ሁኔታውን ሳይው የቼልሲን አጫወት የቼልሲን ሁኔታ ሳይው አምሮዬ ሁሉ ሲያስብ የነበረው ኖቲንግሃም ፎረስት ላይ ከሾዋንዳይሽ ጋር በሚኖረኝ ጨዋታ ምን ልጠቀም ምን አይነት አጫዋት ላስብ በሚል ነበረ ጨዋታው ላይ ሳስብ የነበረው ከ20ኛው ደቂቃ ጀምሮ ሲሉ ሚኬል አርቴታ ሐሳባቸውን የሰጡበት ሂደትም በጣም መነጋገሪያ ሆኗል። በምን እንደዛሉ ለምን በዛ መንገድ አሰቡ ዲቴሉን አልተናገሩም፣ ግን ጥያቄ የሚያስነሳ ነው። ጨዋታ ላይ ያለ ይሄኛውን ጨዋታ መግደል ሲገባ ሌላ ሐሳብ ውስጥ መግባት በራሱ ጨዋታው ላይ ለምትሰጠው ትኩረት አንዱ ቅያሮችና መሰል ነገሮች ላይ የምታደርገው እንቅስቃሴ ላይ ጫና የሚፈጥር ይመስላል። እንግዲህ ምናልባት ለምክትል አሰልጣኞቻቸው ኃላፊነት ሰጥተው እርሳቸው ስለ ኖቲንግሃም ፎረስት እያሰቡ ከሆነ ልንመለከተው እንችላለንና ይሄ አወዛጋቢ አስተያየት ነው። ከ20ኛው ደቂቃ በኋላ ስለ ኖቲንግሃም ነበር ሳስብ የነበረው ነው ያሉት ሚኬል አርቴታ። ስለ ቀጣዩ ጨዋታ ነበር ሳስብ የነበረው ብሏል።